ወጣቱ የቁም እስረኛ ሆኖ ለምንድነው? የተማረው እጅግሩ ታስሮ የተቀመጠው ለምንድነው? ሴቶች እህቶቻችን የቁም እስረኛ የሆኑት እጮኛ ትዳር መያዝ ያቃታቸው ያገቡት መውለድ የተሳናቸው ለምንድነው? ወንዶቹስ ትዳር መያዝ ያቃታቸው ትዳርን እንደ ሲኦል የፈሩት ለምንድነው? ወጣቱ በሱስ በመጠጥ የተጠመደው በዝሙት የተዘፈቀው ለምንድነው? የተማረው በእውቀቱ መጠቀም ያቃተው ለምንድነው? ስራ መስራት ያልቻለው ለምንድነው? እናት ልጅ የጦረኛል ብላ አስተምራ ልጇ ግን ፈዞ ደንዝዞ እሱን እየጦረች የወላድ መካን የሆነችው ለምንድነው? ህፃናትና ወጣቶች ትምህርት አልገባ ያላቸው ከመታዘዝ ይልቅ እምቢ ማለት የሚቀናቸው ጠባያቸው ግትር ያደረገባቸው ምንድነው? ወጣቶች ከቤትና ከመንደር የዋሉት ለምንድነው? ጸጋችን እንኳን ለምዕመናኑ ሊተርፍ ለኛ አልሆነ ያለው ለምንድነው? በእውነት አገልግሎት ስድብ ነው? ማገልገል ወንድምን መንቀፍ ካህንን መዝለፍ ነው? እኛ ወጣቱን የምዕመናኑን ችግር አይተን በተቸገረበት ግራ በተጋባበት ነገር መፍትሄ መፈለግ እንጂ ጥጋችንን ይዘን ከአሕዛብ በባሰ በወረደ ስነ ምግባር እርስ በርሳችን አንበላላ አንጠላላ። ምዕመናኑ እኛ በማናውቅለት እና በማንረዳውና በማንረዳው ፈተና ተይዞ ስጋውና ነፍሱ በኃጢአትና በአጋንንት ፍላጻ ቆስሏል። በሰው ቁስል እንጨት ከተን መርቅዘን ባናመረቅዝ ይሻላል። የእግዚአብሔር ልጆች፣ የወለላይቱ እመቤት ወዳጆች፣ ወደ ዋናው ትምህርታችን ስመጣ ብዙ ጊዜ አይነ ጥላ ሲባል ከተለያዩ አባቶች በገዳማትና በጸበል ቦታዎች ትሰማላችሁ። አይነ ጥላ ብለን የምንጠራው ሌላ ሳይሆን ራሱ አጋንንት ነው። አጋንንቱ በእውቀታችን፣ በአስተውሎታችን፣ በህይወት መንገዳችን ላይ የእንቅፋት ጥላ ስለሚሆን ነው በተግባሩ አይነ ጥላ የሚለውን ስያሜ ያገኘው። የአይነ ጥላ መንፈስ ከሌሎቹ ክፉ መናፍስት ልዩ የሚያደርገው በውስጣችን አሸምቆ ተደብቆ ከተፈጥሮ ባህሪያችን ጋር ተስማምቶና አድብቶ ስለሚኖር ነው አደገኛ የሚያደርገው። አይነ ጥላ የሚለው የመንፈሱ ስም ብቻ ሳይሆን ተንኮሉ ጭምር በጥንታውያን አባቶች ዘንድ በደንብ ይታወቅ ነበረ። አይነ ጥላ ሲባል ግር እንዳይላችሁ በምታውቁትና በሚገባችሁ ምሳሌ ላስረዳችሁ። ለምሳሌ የሀገራችን የመከላከያ ሰራዊት አለ። መከላከያ ሰራዊቱ አንድ ቢሆንም በስራ ድርሻቸው ይለያያሉ። አየር ኃይል፣ እግረኛ፣ ታንከኛ፣ መድፈኛ ወዘተ ተብሎ ይከፈላሉ። ግን አየር ኃይሉም እግረኛውም ታንከኛውም መድፈኛውም ሁሉም ወታደሮች ናቸው። የአጋንንት ሰራዊትም የወል ስማቸው አጋንንት ቢባልም በስራቸው እንደየተንኮል ድርሻቸው ስማቸው ይለያያል። ለምሳሌ ዛር አጋንንት ነው። ግን ዛርን ከሌሎች አጋንንት ልዩ የሚያደርገው ራሱን እንደ ፈጣሪ ማስመለኩ ነው። አምልኩኝ፣ ስገዱልኝ፣ ገብሩልኝ ስለሚል ነው። ሌላው የዛር መንፈስ በዘር ሐረግ ወይም በቤተሰባችን ያለውን የዘር ሐረግ ይዞ የሚዋረስ በመሆኑ ነው ዛር የተባለው። የዛር ውላጅ አጋንንት ነው። የዛር ውላጅ ዛር ያለበት አባት ወይም ዛር ያለባት እናት የሚወልዱት ልጅ የነሱን የዛር መንፈስ ከማፀን ጀምሮ ተዋርሶት አብሮት የሚወለድ መንፈስ ማለት ነው። ወይም በመዋለድ ጊዜ የሚዋረስ መንፈስ ስለሆነ ነው የዛር ውላጅ የሚባለው። በነገራችን ላይ ብዙ ጊዜ የዛር ውላጅ የሚለውን ስለሰማን እንጂ ሁሉም መናፍስት እናታችን ወይም አባታችን ላይ ካለ አሊያም መንፈሱ እናታችንም አባታችንም ሁለቱም ላይ ካለ ልጅ ሲወልዱ እናት ወይም አባት ላይ ያረፈው መንፈስ የሚወለዱት ልጅ ላይ ይኖራል፣ አብሮት ይወለዳል። አይነ ጥላም ልክ እንደ ዛር ውላጅ አለው። አይነ ጥላ ያለባት እናት ወይም አባት የሚወልዱት ልጅ የነሱ አይነ ጥላ የሚወልዱትን ልጅ ከማፀን ከጽንስ ጀምሮ በመጠናወት አብሮት ይወለዳል። በእናትና በአባት ላይ ያለ የአይነ ጥላ መንፈስ ልጃቸውን ከማፀን ጀምሮ አብሮ በመዋረስ ሲወለድ የአይነ ጥላ ውላጅ ይባላል። እጅጉን የሚያስቸግረው ከጊዜ በኋላ የሚይዘን አይነ ጥላ ሳይሆን በእናት አባታችን በኩል ከማፀን ጀምሮ ተጠናውቶን አብሮን የሚወለድ የአይነ ጥላ ውላጅ መንፈስ ነው። አብሮ ተወልዶ የሚያድግ አይነ ጥላ ምን እንደሚያደርገን በሌላ ክፍል በዝርዝር እንመለከታለን። ቅድም እንዳልኩት የዛር መንፈስ ከሰዎች ጋር አብሮ ተወልዶ ሲያድግ በሰዎች ላይ ደዌ ወይም በሽታ ሆኖ ይቀመጣል። የቡዳ መንፈስ አጋንንት ነው። በሰዎች አይንና ውበት በመግባት ደም ግባትን የሚያጠፋ ደምን መጥቶ ወደ ሞት የሚገፋ ክፉ መንፈስ ነው። የዛር ቡዳ አጋንንት ነው። የዛር ወገን ሆኖ መንፈሱ ካለበት ሰው ላይ በመነሳት በሰዎች የተፈጥሮ መስህብ በመማረክ ወደ ሰዎች የሚገባና እንደ ቡዳ የሚበላ ደምን የሚመጥ ውበትን ሰውነትን የሚያጠፋ ክፉ መንፈስ ነው። የዝሙት መንፈስ አጋንንት ነው። የሥራ ድርሻው የሰዎችን ደካማ ስጋና ምቹ ሁኔታን በመጠበቅ በዝሙት ጠንቅ ቅድስናን ከሰዎች የሚያርቅ ክፉ መንፈስ ነው። የጭንቀት መንፈስ አጋንንት ነው። ሰዎችን በማስጨነቅ ለእንግልትና ለእብደት የሚዳርግ አጋንንት ነው። የሰላቢ መንፈስ አጋንንት ነው። የሰዎችን በረከትና የገንዘብና ሌሎችንም ነገሮች ረድኤት እየሰለበ የሙሉ ጎደሎ አድርጎ የሚያስቀር አጋንንት ነው። የቁራኛ መንፈስ አጋንንት ነው። ሰዎችን በበሽታ ተመስሎ በመቆራኘት ካልጋ የሚያውል አጋንንት ነው። የአዚም መንፈስ አጋንንት ነው።
በተሰጠን ዕውቀትና ብልሃት እንዳንጠቀም አፍዞና አደንዝዞ ባዶ የሚያደርግ አጋንንት ነው። ጸራሞና ደራሞ አጋንንት ናቸው። በእንቅልፍ በመመሰል የሚደብቱን፣ የሚጫጫኑን፣ እላፊ እንቅልፍ የሚጭኑብን፣ ዓላማቸው ለጸሎት እንዳንነሳ፣ ጸሎት እንዳናደርግ፣ ኪዳን ቅዳሴ እንዳንሄድ የሚፈትኑን አጋንንት ናቸው። መተት አጋንንት ተስቦ ወደ ሰዎች እንዲገባ የሚደረግበት ሰይጣናዊ አሰራር ቢሆንም በሰው ላይ ተመትቶ የሚቆራኘው አጋንንት ነው። ግን አጋንንቱ ሰዎች ባላቸው ጥሩ ነገር ለምሳሌ የትዳር፣ የሥራ፣ የእውቀት፣ የገንዘብ ዕድላቸውን ለመውሰድና ለእንቅፋትነት የሚውል አጋንንት ነው። መስተፋቅር አጋንንት ነው። ሰዎችን ያለ ፍላጎታቸው ያለ ውዴታቸው አንድን ሰው በአጋንንታዊ ጥበብ እንዲያፈቅሩ አብሮትም እንዲኖሩ የሚያደርግ አጋንንት ነው። ዝንየት አጋንንት ነው። ግን ወንድን በሴት ሴትን በወንድ እየተመሰለ በሕልመ ሌሊት ወይም በተኙበት ገሃድ በሚመስል ግንኙነት በሕልም በማስፈጸም የሚፈትን አጋንንት ነው። የወለላይቱ እመቤት ልጆች እነዚህን ለምሳሌ ጠቀስኳቸው እንጂ ሌሎችም አሉ። እነዚህ ሁሉ በዓላማቸው፣ በጠባያቸው፣ በተልኳቸው የሚያደርሱን ችግርና የሚያሳጡን ዕድሎች እጅግ ብዙ ናቸው። እነዚህ ሁሉ በስያሜያቸው አጋንንት ቢሆኑም የሚለያዩት በግብራቸው፣ በተልኳቸው፣ በአጋንንታዊ ተንኮላቸው ነው። ስለዚህ አይነ ጥላ የሚባለውም አጋንንት ቢሆንም የራሱ የሆነ ልዩ አጋንንታዊ ተልኮ ስላለው ስያሜውን ያገኘው ለዛ ነው። እንደ መከላከያ ሰራዊት አንድ ሆነው በተልኮና ሰውን በመፈተን በማሰቃየት የሰውን ሕይወት በማበላሸት ዕድላቸውን በመንጠቅና በመዝጋት ግን የየራሳቸው ድርሻ አላቸው። አጋንንት ሁሉ በሰው ልጆች ሕይወት ያላቸው ዓላማ አንድ ነው። እሱም በኃጢአት ድጥ እየጣሉን ከእግዚአብሔር ቤትና መንግሥት ማስቀረት ነው። አይነ ጥላ ግን የእኛን ግላዊና ማኅበራዊ ሕይወትን በማጨለም ከእግዚአብሔር ጋር ያለንን ግንኙነት ማቋረጥና በራሱ የክፋት ምህዋር ማሽከርከር፣ ዕድላችን ማበላሸትና ማኮላሸት ነው።